ሰላም ጤና ይስጥልኝ ውድ ተመልካቾቼ። ፕሬዝዳንት ዶናልድ ትራምፕ ቴህራንና ኦማን በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ በተመለከተ ስምምነት ላይ መድረሳቸውን ተከትሎ ኦማንን በቦምብ እንደሚደበድቡ አስጠንቅቀዋል። ፕሬዝዳንቱ ከፎክስ ኒውስ ጋር በነበራቸው ሰፊ የቴሌፎን ቃለ ምልልስ ኢራን የነጭ ባንዲራ በማውለብለብ እጅ እንድትሰጥ የጠየቁ ሲሆን አሜሪካ ለገጠማቸው የጦርነት ምንም አይነት የጊዜ ገደብ እንደሌላትና እንደማይቸኩሉ ተናግረዋል። አክለውም ኦማን በአሜሪካና በኢራን ጉዳይ ጣልቃ የምትገባ ከሆነ ጠንካራ የቦምብ ጥቃት እንደሚፈጽምባት በቁጣ ገልጸዋል። ይህ ያልተለመደ የትራምፕ ማስጠንቀቂያ የተሰማው የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኢ ሀገራቸው ከኦማን ጋር መርከቦች ያለምንም ክፍያ በባህር ወሽመጡ ማለፍ በሚችሉበት የትራንዚት መስመር ዙሪያ መግባባት ላይ መድረሷን መናገራቸውን ተከትሎ ነው። በአሜሪካ የባህር ኃይልና እገዳ እና በኢራን የባህር በር መዘጋት ምክንያት በውሃ መንገዱ ላይ የተፈጠረውን ከባድ ውጥረት ለማርገብ ቀን ገደቦች ቢያልፉም አሜሪካ ከኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣናት ጋር ሚስጥራዊ የድርድር መስመር መክፈቷን ትራምፕ አረጋግጠዋል። ፕሬዝዳንቱ ዋነኛና የመጀመሪያ ትኩረት ኢራን በማንኛውም መንገድ የኒኩለር ጦር መሳሪያ እንዳታገኝ መከላከል መሆኑን አስገንዝበዋል። ይህ አቋም አሜሪካ እንደ ኤሮፓያን አቆጣጠር በጁን 2025 በፈጸመችው የቦምብ ጥቃት የኢራንን የኒኩለር ማበልጸጊያ ጣቢያዎች በማውደም የሀገሪቱን የኒኩለር ፕሮግራም በአስርተ ዓመታት ወደ ኋላ እንዲመልስ ማድረጓን ከሚገልጸው መረጃ ጋር የተያያዘ ነው። በሌላ በኩል ኢራን በፐርሺያ ባህረ ሰላጤና በኦማን ባህረ ለተፈጠረው ከፍተኛ የዘይት መፍሰስና የአካባቢው ብክለት የአሜሪካን ወታደራዊ እንቅስቃሴዎች ተጠያቂ በማድረግ $1 ትሪሊዮን የሚገመት የካሳ ጥያቄ አቅርባለች። ይህ በእንዲህ እንዳለ በሰሜናዊ ኢራቅ በሚገኝ ሁለት ከፍተኛ ባለስልጣናት ላይ ከኢራን ድንበር የተነሱ የድሮን ጥቃቶች ተፈጽመዋል። የኢራን ኩርዲስታን ጠቅላይ ሚኒስትር መስሩር ባርዛኒ ቢሮ እና የአንድ ከፍተኛ ደህንነት ባለስልጣን መኖሪያ ቤት ኢላማ በተደረጉበት በዚህ ጥቃት የሰው ሕይወት ባያልፍም ጠቅላይ ሚኒስትሩ ድርጊቱን ለቀጠናው ደህንነት አደገኛ የሆነ ቀጥተኛ ስጋት ሲሉ ኮንነውታል። ይህ ጥቃት የተፈጸመው የአሜሪካ ኃይሎች በቅርቡ ከኢራቅ ሙሉ በሙሉ ከመውጣታቸው በፊት ባለበት የሽግግር ወቅት ነው። ሰብስክራይብ